በዛሬው ቪዲዮ በስልካችን ብቻ ምንም አይነት የስራ ልምድ እንዲሁም ደግሞ የትምህርት ማስረጃ የማይጠይቅ ማንኛውም ሰው በስልኩ ብቻ መስራት የሚችለው በጣም ሀሪፍ የሆነ የኦንላይን ስራ ይዤላችሁ መጥቻለሁ። ይህንን ስራ ለመስራት ከእናንተ የሚጠበቀው ከፕሌይ ስቶር ላይ አፕሊኬሽኑን ዳውንሎድ አድርጋችሁ ከፈለጋችሁ ሰርቬይ በመስራት ወይንም ደግሞ የተለያዩ ሰዎችን ወደ አፕሊኬሽኑ ኢንቫይት በማድረግ እንዲሁም ደግሞ የተለያዩ ጌሞችን በመጫወት በተለይ የጌሙ እስከዛሬ ካየናቸው ጌሞች ሁሉ በጣም ሀሪፍ የሆነ ገንዘብ የሚከፍል ከ40 እስከ 50 ዶላር በአንድ ጌም የሚከፍል በጣም አሪፍ የሆነ አፕሊኬሽን ነው። ለቻናሌ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የዚህ ትልቅ ፋሚሊ አባል መሆን ትችላላችሁ። ቪዲዮንም ላይክ በማድረግ እኔን ሰፖርት ማድረግ ይቻላል። ያልገባችሁ ነገር ማንኛውም አይነት ጥያቄ ካላችሁ ኮመንት ላይ ጻፉልኝ፣ የሁላችሁንም መልሳለሁ። አሁን ቀጥታ ወደ ቪዲዮ። እሺ እንግዲህ በመጀመሪያ አፑን ዳውንሎድ ለማድረግ ወደ ፕሌይ ስቶር እንገባለን። ከዛ በኋላ ቀጥታ ከታች ሰርች የምትለዋን እንነካትና ወደ ላይ ስንሄድ ሰርች አፕስ ኤንድ ጌምስ የምትላለ እሷን እንነካለን። ከዛ አሁን ምጽፈውን በጥንቃቄ ጽፋላችሁ። ፓውንስ ነው የምትሉት PAWNS ብለን ጽፋለን። ከዛ ሰርች እናደርገዋለን። አሁን እንደምታዩት ሁለተኛ ላይ ፓውንስ አፕ ሰርቬይስ ፎር መኒ የምትላለች ከጎን ኢንስቶል የሚል ያመጣልናል። እኔ ስለጫንኩት ነው። ኢንስቶል ትሉታላችሁ። ኢንስቶል አድርጋችሁ ጨርሱ። ልክ እንደኔ ኦፕን የሚል ያመጣል። ኦፕን እንለዋለን። ቀጥታ አፕሊኬሽኑን ይከፍትልናል ማለት ነው። ሬዲ ቱ ስታርት ኤርኒንግ ይላል። ኔክስት እንለዋለን። አሁንም ኔክስት እንለዋለን። አሁንም ኔክስት እንለዋለን። አሁንም ኔክስት። ከዛ በኋላ ክሎዝ እንለዋለን። አሁን በምታዩት መልኩ ሌትስ ጌት ዩ አን አካውንት ይላል። በኢሜይላችን ወይ ደግሞ ቀጥታ በጉግል አካውንት አክቲቭ ማድረግ እንችላለን። ለምሳሌ እኔ በጉግል ነው የፈለኩት። ስለዚህ ኮንቲኒው ዊዝ ጉግል እለዋለሁ። አሁን እንደምታዩት ስልካችሁ ላይ ያሉትን የጉግል አካውንቶች ያመጣላችኋል። የራሳችሁን አንዱን ትመርጣላችሁ። ከዛ በኋላ አግሪ ኤንድ ሼር የምትለዋን ትነኳታላችሁ። አሁን እንደምታዩት ኢናብል ዩር ሎኬሽን ይላል። ቀጥታ ጎቱ ሴቲንግስ የምትለዋን እንነካትና ሎኬሽን አክሰስ እንሰጠዋለን። ኦፕን እናደርገዋለን። ከዛ ተመልሰን ወደ አፕሊኬሽኑ እንመጣና ኮንቲኒው እንለዋለን። ከዛ በኋላ ዋይል ዩዚንግ ዚስ አፕ እንለዋለን። ሎኬሽን ፍቃድ ለመስጠት ማለት ነው። አሁን የመጀመሪያው የምናየው እዚህ ከታች ሆም የምትለዋ ላይ ከገባን በኋላ እንዴት አድርገን ሰዎችን ኢንቫይት በማድረግ ሪፈራል ኮድ በመላክ ገንዘብ መስራት እንችላለን እዚህ አፕ ላይ የሚለውን ነው። ቀጥታ ምን እናደርጋለን? ሆም ከገባን በኋላ ወደታች ወርደን መጨረሻ ላይ እንደምታዩት ዩር ሪፈራል ኮድ ብሎ ኮዳችንን ይነግረናል። እሷን እንነካታለን። እንደምታዩት ኮፒ ሆናል ኮዳችን። ስለዚህ ከፈለግን በቴሌግራም ከፈለግን የፈለግነው ሶሻል ሚዲያ ላይ ሄደን በቀላሉ ፔስት በማድረግ ምንፈልጋቸውን ሰዎች በመጋበዝ ገንዘብ መስራት እንችላለን ማለት ነው። ሁለተኛ የምናየው ነገር ምንድነው? ጌሞችን በመጫወት እንዴት አድርገን ነው ዶላር የምንሰራው የሚለውን ነው። ቀጥታ ከታች እርን የምትለዋን ሁለተኛዋን እንነካታለን። አሁን እዚህ ጋር እንደምታዩት የተለያዩ ኦፈሮች አሉ አብረው የሚሰሩ። ለምሳሌ ሁለተኛው ቢትላፕስ የምትላለች ከ2 ዶላር እስከ 200 ዶላር ድረስ መስራት ትችላላችሁ ይላል። እስቲ እንግባ። እንግዲህ በዚህ መልኩ ከፍቶልናል ማለት ነው። እዚህ ጋር የምታዩቸው ጌሞች በሙሉ ምን ያክል ዶላር ሊያስገኙልን እንደሚችሉ ከታች ተቀምጧል። እንደምታዩት 51 ዶላር አለ፣ 28 ዶላር፣ 21 ዶላር፣ 51 ብዙ አይነት ነው ያለው። ለምሳሌ እዚች ጋር ቻኦስ ክሩዘር የምትላለች የመኪና ጌም ነች። እስቲ እንክፈታት። ከዛ በኋላ አክሴፕት ኦል እንለዋለን። አሁን እንደምታዩት እዚህ ጌም ላይ ይህንን 41 ዶላር ለመስራት ማሟላት ያለብን ታስክ እዚህ ጋር ተዘርዝሯል። የመጀመሪያው መጫወት ነው። ጌሙን ዳውንሎድ አድርገን መጫወት ነው። ከዛ በኋላ 100 ሜትሮችን መድረስ ነው። ከዛ በኋላ 200 ሜትር፣ 400፣ 700፣ 1000 እያለ የመጨረሻው 2000 ሜትር ድረስ ይህንን መኪና ጌም ከነዳ ነው እንደምታዩት ከላይ የተቀመጠውን 41 ዶላር ከ66 ሳንቲም መስራት እንችላለን ማለት ነው። ከታች ሪኳየርመንት ብሏል። እንደምታዩት ሪኳየርመንትስ ብሎ ፈርስት ታይም ዩዘርስ ሪች 2000 ሜትርስ ኦፍ ዲስታንስ ሌቭል ኮምፕሊት ዊዚን 30 ዴይስ ነው የሚለው። ይህንን 2000 ሜትር ስትነዱ በ30 ቀን ውስጥ ማጠናቀቅ አለባችሁ። ከዛ በታች ካጠናቀቃችሁ በጣም ጥሩ ነው። ነገር ግን ከ30 ቀን በላይ ከፈጀባችሁ ገንዘባችሁ አይሰጣችሁም ማለት ነው። ስለዚህ ይህንን ጌም ከተመቸን ከታች እርን የምትለዋን እንነካታለን። አሁን ሪዳይሬክት ያደርግና ወደ ፕሌይ ስቶር ይወስደናል። ትንሽ እንጠብቀዋለን። እንደምታዩት ወደ ፕሌይ ስቶር ወስዶናል። ስለዚህ ቀጥታ ኢንስቶል የምትለዋን እንነካታለን። ከዛ ጌሙ ዳውንሎድ ያደርግልናል። ጌሙን ስንጫወት መርሳት የሌለብን ነገር ኦንላይን መሆን አለበት። ዋይፋይ ወይንም ደግሞ ዳታ አብርተን መሆን አለበት። ያለበዛ ኦፍላይን የምንጫወት ከሆነ ምንም አይነት ዳታ ወደ አፕሊኬሽኑ ገቢ አይሆንም። ምንም አይነት ገንዘብ ወደዛ አይገባላችሁም ማለት ነው። እንግዲህ ጌሞቹን በምንጫወት ጊዜ የእውነት ጌሙን ዳውንሎድ ካደረግን በኋላ ወደ ፓውንስ አፕሊኬሽን ዳታው እየገባ ነው ወይ፣ ያለንበት ሌቭል የሰራነው ስራ እየገባ ነው ወይ የሚለውን ማየት ከፈለግን መጀመሪያ የመረጥነውን ኦፈር ከመረጥን በኋላ ከላይ ሜኑ ምትለዋን እንነካለን። ከዛ ሪዋርድ ሂስትሪ ምትላለች እሷን እንነካታለን። አሁን እንደምታዩት ይህንን ጌም ዳውንሎድ ማድረጋችንን እዚህ ጋር ያሳየናል። ስታርትድ ይላል። ዳውንሎድ አድርገነዋል ማለት ነው። ስለዚህ እያንዳንዱ እየሰራን ያለነው ነገር ምን ያክል ገንዘብ እንደሰራን እዚህ ጋር ይቀመጣል። ዴይ ቱ ዴይ ገንዘቡ ወደዚህ እየገባ ይሄዳል ማለት ነው። የተቀመጠውን 30ኛ ሌቭል ጋር ስንደርስ ሙሉ ለሙሉ ገንዘቡ ገቢ ይሆናል ማለት ነው። ስለዚህ እናንተ ከቢትላፕስ በተጨማሪ ሌሎችም በጣም ብዙ ኦፈሮች አሉ የሚያቀርቡ ጌሞችን። እነኚህን እየመረጣችሁ አንድ ባንድ ውስጣቸው ያሉትን ጌሞች ገንዘቡን እያያችሁ መጫወት ትችላላችሁ።
ትችላላችሁ ማለት ነው። እንግዲህ ከዚህ በኋላ የምናየው የሰራነው ገንዘብ ስንት ነው፣ በየቀኑ የምንሰራቸው ታስኮች፣ ጌሞች፣ ሪፈሮች በሙሉ ባላንሳችንን እንዴት ነው ማየት ምንችለው የሚለውን ነው። ቀጥታ እዛ ሆም ላይ ከገባችሁ በኋላ ወደታች ስትወርዱ እንደምታዩት ከረንት ኤርኒንግስ ምትላለች። እንደምታዩት ከታች ሰርቬይ፣ ሼሪንግ፣ ኦፈር፣ ጊፍትስ ሚላለ ጌሞች ላይ የሰራችሁትን ኦፈርስ የሚለው ጎን ነው የምታዩት። እንዲሁም ደግሞ ሰዎችን ሪፈር አድርጋችሁ ያገኛችሁትን ደግሞ ሼሪንግ የሚለው ላይ ነው የምታዩት። ሌሎች የተሰጧችሁ ጊፍቶች ካሉ ደግሞ ከታች ጊፍትስ የሚለው ላይ ታያላችሁ። እኔ አሁን ለእናንተ ለማሳየት ብዬ የከፈትኩት ሌላ አዲስ አካውንት ነው። ገና መጠቀም መጀመሪያ ስለሆነ እንደምታዩት ባላንስ ዜሮ ነው። አሁን የሰራነው ገንዘብ ካለ ለማውጣት ሚኒመም እዚህ አፕሊኬሽን ላይ ገንዘብ ማውጣት የሚቻለው $5 ነው። $5 በታች ከሆነ ማውጣት አትችሉም። $5 እና ከዛ በላይ ከሰራችሁ ቀጥታ ሪኩዌስት ፔይአውት ምትለዋን ትነኳታላችሁ። እንደምታዩት ዘ ሚኒመም ፔይአውት ኢዝ $5 ይላል። $5 ሲሞላና ሪኩዌስት ፔይአውት ስትሉት የተለያዩ ምርጫዎችን ያመጣላችኋል። ፔፓል አለ፣ ፔዮነር አለ፣ ሌሎችም አማራጮች አሉ። ፔፓልም ፔዮነርም ኢትዮጵያ ውስጥ ሆናችሁ እንዴት እንደምትከፍቱ ቪዲዮ ሰርቻለሁ። በተለይ ፔዮነር የሚለው ደግሞ በጣም ቀላል፣ ቀጥታ ወደ ኢትዮጵያ ባንክ ገንዘባችሁን የሚያስገባ በጣም ምርጥ የሆነ ገንዘብ መቀበያና መክፈያ ሲስተም ነው። ስለዚህ የፔዮነር አካውንት አከፋፈት ቪዲዮ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። ገብታችሁ ቼክ አድርጉትና ከሱ ጋር ኮኔክት በማድረግ በቀላሉ ገንዘባችሁን ማውጣት ትችላላችሁ ማለት ነው። እሺ እንግዲህ ክቡራን ዩቲዩብ ቻናል ቤተሰቦች ይህንን ቪዲዮ ሁላችሁም እንደወደዳችሁት እርግጠኛ ነኝ። አሁኑኑ ፕሌይ ስቶር ላይ ግቡና አፕሊኬሽኑን ዳውንሎድ አድርጉ። ሰዎችን በሪፈራል ሊንክ ጋብዙ። እንዲሁም ጌሞቹን ዳውንሎድ እያደረጋችሁ ከፈለጋችሁት ኦፈር ላይ መርጣችሁ አሪፍ ገንዘብ ያለውን ጌም ታስኮቹን ቼክ አድርጋችሁ ዳውንሎድ አድርጉና ተጫወቱ። እዚህ ጋር ስትጫወቱ አንድ ማወቅ ያለባችሁ መርሳት የሌለባችሁ ነገር ዋይፋይ ወይንም ዳታ ኦን ማድረግ አለባችሁ። ያለበለዚያ ግን እዛ ላይ ጌሞቹ ላይ የምትሰሩት ገንዘብ ወደ አፕሊኬሽኑ አይገባም። ስለዚህ እሱን ማብራት እንዳረሱ። ለቻናሌ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ፋሚሊ መሆን ችላላችሁ። ቪዲዮንም ላይክ ማድረግ እንዳረሱ። ያልገባችሁ ነገር ማንኛውም አይነት ጥያቄ ካላችሁ ኮመንት ላይ ጻፉ። ቀጣይ በሌላ ጠቃሚ ቪዲዮ ተመልሼ እመጣለሁ። እስከዛው ድረስ ደህና ሁኑልኝ።